ሰላም እንኳን ወደ እንቆቅልሽ ቻናል በደህና መጡ። ሰዎች እርስ በእርስ ለመግባባት የሚጠቀሙት ትልቁ መሳሪያ ምንድን ነው? መልሱ አንድ ነው፣ ቋንቋ። በዓለም ላይ ከ7000 በላይ ቋንቋዎች እንዳሉ ይገመታል። ነገር ግን ሁሉም ቋንቋ ቀላል አይደለም። አንዳንዶቹ በጣም ቀላል ሲሆኑ፣ አንዳንዶቹ ደግሞ እጅግ ከባድ ናቸው። እነዚህ ቋንቋዎች ለመማር ሰዎች ዓመታት ይፈጅባቸዋል። አንዳንዶቹ ግርማ ሞገስ የተሞላ ፊደል ስርዓትም አላቸው። አንዳንዶቹ ደግሞ ውስብስብ የተሰነጠቀ ሕጎች አላቸው። አንዳንዶቹ እንኳን በአንድ ቃል ውስጥ ከ10 በላይ ትርጉም ሊኖራቸው ይችላል። ዛሬ በዚህ ቪዲዮ ውስጥ በዓለም 10 እጅግ ከባድ ቋንቋዎችን እንመለከታለን። እነዚህ ቋንቋዎች ለምን እንደሚከብዱ፣ እንዴት እንደሚጻፉ እና ለምን ሰዎች እጅግ እንደሚያስቸግሩን እንመለከታለን። ቪዲዮውን ከመጀመራችን በፊት ቻናሉን ሰብስክራይብ በማድረግ እና ላይክ መስጠትን አትርሱ። እንግዲህ እንጀምር። አንደኛ፣ ማንደሪን። በዓለም ላይ ብዙ ሰዎች የሚናገሩት ቋንቋ ማንደሪን ቻይንኛ ነው። ከ1 ቢሊዮን በላይ ሰዎች ይናገሩታል። ነገር ግን ለመማር በጣም ከባድ ቋንቋ ነው። ለምን? ምክንያቱም ቻይንኛ እንደ እንግሊዝኛ ፊደል አይጠቀምም። በመሆኑም በሺዎች የሚቆጠሩ ምልክቶች ካራክተርስ አሉት። አንድ ሰው መጽሐፍ ለማንበብ ቢያንስ 3000 የቻይና ምልክቶች ማወቅ ይኖርበታል። እንዲሁም ቻይንኛ ቶናል ቋንቋ ነው። ይህም ማለት ቃሉን እንዴት እንደምትናገር ትርጉሙ ይቀይረዋል። ትርጉሙም ይቀየራል። ለምሳሌ ማ የተለያዩ ቶኖች ጋር እነዚህ ሊሆን ይችላል። እናት፣ ፈረስ፣ ጥያቄ ወይም መግራት ሊሆን ይችላል። ይህ ለተማሪዎች እጅግ ያስቸግራል። ሁለተኛ፣ ጃፓን። ጃፓንኛ ደግሞ በዓለም እጅግ ከባድ ቋንቋዎች ውስጥ መካከል ነው። ምክንያቱም አንድ ፊደል ስርዓት አይጠቀምም። በጃፓንኛ 3 የመጻፊያ ስርዓቶች አሉት። እነሱም ሂራጋና፣ ካታካና እና ካንጂ በመባል ይታወቃል። ካንጂ የቻይንኛ ምልክቶች በውስጡ አሉት። አንድ ጃፓንኛ ተናጋሪ ከ2000 በላይ ካንጂን ያውቃል። እንዲሁም ጃፓንኛ ውስጥ የክብር ንግግር ስርዓት በጣም ውስብስብ ነው። ከጓደኛ ጋር የምትናገረው ቃላትና ከአለቃ ጋር የምትናገረው ፈጽሞ የተለያየ ነው። ሶስተኛ፣ አረብኛ። አረብኛ በመካከለኛ ምስራቅ እና በሰሜን አፍሪካ ውስጥ በሰፊ የሚነገር ቋንቋ ነው። ነገር ግን ለመማር እጅግ ከባድ ነው። ምክንያቱም አረብኛ ከቀኝ ወደ ግራ ነው የሚጻፈው። እንዲሁም አንድ ፊደል በቃል መጀመሪያ፣ መካከልና መጨረሻ የተለያዩ ቅርጾች ይኖሩታል። በተጨማሪም በዓለም ላይ ብዙ የአረብኛ ዳይሌክቶች አሉ። እንደ ግብፅ አረብኛ፣ የሞሮኮ አረብኛ በጣም ይለያል። አራተኛ፣ ኮሪያ። የኮሪያ ቋንቋ ሃንጉል የተባለ ፊደል ይጠቀማል። ሃንጉል በታሪክ እጅግ የተስፋፋ ፊደል ነው። ነገር ግን የኮሪያኛ አረፍተ ነገር ከእንግሊዝኛ ፍጹም ይለያል። ለምሳሌ እንግሊዝኛ ላይ አይ ኢት ፉድ ሲሆን በኮሪያኛ ሲተረጎም ግን አይ ፉድ ኢት። ይህም ቅደም ተከተሉ እጅጉንም ይቀየራል። አምስተኛ፣ ሩሲያኛ። ሩሲያኛ ሲሪሊክ አልፋቤት ይጠቀማል። እነዚህም ፊደሎች ከእንግሊዝኛ ፊደሎች በጣም ይለያሉ፣ ነገር ግን ግራመር ኬዝ ናቸው። ሩሲያ 6 የአረፍተ ነገር ክትትሎች አሏት። ቃል በአረፍተ ነገር ውስጥ ቦታው እንደተለያየ መጨረሻውም ይቀየራል። ስድስተኛ፣ ፊንላንድኛ። የፊንላንድ ቋንቋ እጅግ የተለየ ቋንቋ ነው። እንግሊዝኛ፣ ጀርመንኛ ወይም ፈረንሳይኛ ጋር አይመሳሰልም። በፊንላንድኛ 15 የግራማቲካል ኬሶችም አሉት። እንዲሁም ቃሎች እጅግ ረጅም ሊሆኑ ይችላሉ። ሰባተኛ፣ ሃንጋሪ። ሃንጋሪ በአውሮፓ ከባድ ቋንቋ ውስጥ የሚጠቀሱም አንዱ ነው። ሃንጋሪኛም በውስጡ ከ18 በላይ ግራማቲካል ኬሶችም አሉት። እንዲሁም ቃላት በመጨረሻ ብዙ ቅጥያዎችን ይጨምራል።
8ኛ አይስላንዲክ። አይስላንዲክ ከኦልድ ኖሪስ ቋንቋ የተለየ አይደለም። ይህም ማለት ከ1000 ዓመታት በፊት የነበረው ቋንቋ እስካሁን ድረስ ብዙ አልተቀየረም። በጣም ውስብስብ ናቸው። 9ኛ ታይ። ታይ የቶናል ቋንቋ ነው። በታይኛ 44 ኮንሶናንትስ አሉት። እንዲሁም በጽሑፍ ውስጥ ቃሎችን በመቀላቀል ስፔስ አይኖርም ወይም ክፍተት አይኖራቸውም። ይህ ለአዲስ ተማሪዎች እጅግ ከባድ ያደርገዋል። 10ኛ ናቫሆ። ናቫሆ በአሜሪካ የሚነገር የመጀመሪያው የህዝቦቹ ቋንቋ ነው። ነገር ግን የናቫሆ ግርማ እጅግ ውስብስብ ነው። በተለይ የንግግር ክፍሉ በአንድ ቃል ውስጥ ብዙ መረጃን ይይዛል። ይህም ለተማሪዎች እጅግ ከባድ ያደርገዋል። እንግዲህ ይህ ነበር በዓለም 10 እጅግ ከባድ ቋንቋዎች። እነዚህን ቋንቋዎች መማር እጅግ ጊዜ እና ትዕግስትን ይፈልጋል። ነገር ግን አዲስ ቋንቋን መማር እንደ አዲስ ዓለምን መክፈት ይቆጠራል። እንግዲህ አዲስ ቋንቋ መማር ከፈለጋችሁም በኮመንት ውስጥ የትኛውን ቋንቋ መማር እንደምትፈልጉ አሳውቁ። ቪዲዮውን ከወደዳችሁት ላይክ እና ሼር ያድርጉ። እና እንቆቅልሽ ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።